ተመልካቾቻችን ነሐሴ 15 2018 ዓ.ም ላይ እንገኛለን። ኦህዴድ ብልጽግና ምክክር ኮሚሽን ብሎ ባደራጀውና ባዘጋጀው ምክክር ጉባኤ ላይ ራቁቱን ቀርቷል። አሁን ኦህዴድ ብልጽግና 94% ለ6% እየተመራ ነው የሚገኘው። ይህንን ውጤት አልቀበልም በማለቱ ኦህዴድ አሁንም ከፍተኛ የሆነ የፖለቲካ መራቆት ደርሶበታል። የምክክር ኮሚሽኑን የኮሚሽነሮቹን የአስተባባሪነት ሚና፣ የተሳታፊዎቹን ድምፅ፣ የቃለ ጉባኤዎችን ሌሎችን ጉዳዮች ጭምር በፖለቲካ ውሳኔ በብልጽግና ለማስወሰን ወደ ጫፍ ደርሷል። ዛሬ ከሰዓት በኋላ እንደዚሁ የምክክር ኮሚሽኑን ተሳታፊዎች አስገብቷል። እስካሁን ድረስ ገና አልወጡም። ከዚህ ጋር በተያያዘ እንግዲህ ጠዋት ታግደው የነበሩ ጭምር ከ7 ሰዓት ጀምሮ እንዲገቡ ተፈቅዶላቸዋል። ከዚህ ጋር በተያያዘ የሚደርሱ መረጃዎች የሚቀርቡ ይሆናል። ይህ በእንዲህ እንዳለ ግን በርካታ የኦህዴድን ስግብግብነት እንዲሁም ደግሞ የኦህዴድ ብልጽግናን ራስ ወዳድነትና አዲስ አበባን የሚያክል ከተማ ለብቻው ለመዋጥ ለመሰልቀጥ እንዲሁም ደግሞ በሂደት የኦህዴድ የፖለቲካ ኤምፓየር እና ሪፐብሊክ ኦፍ ኦሮሚያን ለመመስረት የሚያደርገው ቅድመ ዝግጅት ከብዙዎቹ የራሱ አባላት የብልጽግና አባላት የብልጽግና የሚዲያ ሰራዊት እንዲሁም ደግሞ አጋር ፓርቲዎች ብሎ አብሯቸው ካሉና ከብልጽግና ጋር በምክክር መስራት ይቻላል ካሉት ጋር ጭምር ፊት አዟዙሮታል። ከነዚህ መካከል በትላንትናው ዕለት እንግዲህ የብልጽግና ባለስልጣናት አንዳንዶቹ ጉዳዩ በደሪ ቆይ የሚል አቋም ሲወስዱ፣ ሌሎቹ ደግሞ ሌሎቹን አይዟችሁ ግፉ እያሉ እያበረታቱ ይገኛሉ። ከዚህ ጋር በተያያዘ የሚደረጉ የትጥቅ ትግሎች ትክክል ናቸው፣ ኦህዴድ ጋር ተነጋግሮ መግባባት አይቻልም የሚል አንድምታና አቋም ተወስዷል። እንግዲህ ከ6% ለ94% እየተመራ ያለው ኦህዴድ አሁን የምክክር ኮሚሽኑን አስተባባሪዎችን ሚና ነጥቆ ወስዷል። ቃለ ጉባኤዎችን እንደምታስታውሱት ቃለ ጉባኤ ያዦችን አባሯል። ቃለ ጉባኤዎቹ እንዲሰረዙ እንዲደለዙ አድርጓል። የምክክር ኮሚሽኑ ድምፅ የተሰጠባቸውን ውጤቶች በብልጽግና ስብሰባዎች ጭምር ማታ ማታ ተልዕኮ በመስጠት በደህንነቶች እያስፈራራ ለማስቀየስ ሞክሯል። እንዲሁም ደግሞ ከዚህ ጋር በተያያዘ ተደጋጋሚ ስብሰባዎችን በማድረግ ኦህዴድ ብልጽግና 6 ለ94% ውጤቱ ቢሆንም ግን ረግጠን እንወጣለን፣ በአዲስ አበባ ዙሪያ አመፅ እንቀሰቅሳለን፣ እንበጠብጣለን፣ ይህንን አድርገን ተጽዕኖአችንን እናሳያለን የሚል ውሳኔ ጭምር ነው በደመነፍስ እየወሰኑ ያሉት። ከዛ ውጭ ደግሞ ሌሎቹ ብሔረሰቦች የአማራውን አቋም መከተላቸውና ሌሎቹ ከአማራው ጋር በዚህ ጉዳይ ላይ ተመሳሳይ አቋም መያዛቸው ኦህዴድን ካስደነገጡት የፖለቲካ ውሳኔዎች መካከል አንዱ ሆኗል። ዛሬ እንግዲህ የኦህዴድ የብልጽግና ደጋፊ ከሚባሉት ሚዲያዎች እና እንዲሁም ደግሞ የሚዲያ ሰራዊት አጋሮች መካከል ብዙዎቹ ዛሬ ተቃውሟቸውን እያሰሙ ይገኛሉ። ኦህዴድ የጨረቃ ከተማዬን የጨረቃ ይዞታዬን አጽድቁልኝ እያለ ነው የሚል እንደውም ጥሩ ተስተካካይ ትርክት ይዘው መጥተዋል። ኦህዴድ ወደ አዲስ አበባ የገባው በ1997 ዓ.ም እነመለስ ዜናዊ አዲስ አበባ ላይ ቅንጅት ማሸነፉን ተከትሎ በጊዜያዊነት ከናዝሬት ወደ አዲስ አበባ የክልሉን ከተማ ሲያመጡ እና ባለፉት 8 ዓመታት ደግሞ ኦህዴድ ትልልቅ ፕሮጀክቶችን በአዲስ አበባ እየገነባ የፌዴራል አቃቤ ሕግ ቢሮዎችን እያሳጠፈና ፌዴራል የሚባል ተቋም የለም እያለ በአዲስ አበባ ውስጥ መሬት ሲቀራመት መቆየቱ ይታወቃል። እንግዲህ አሁን ብዙዎቹ አቋም ወስደው አዲስ አበባ የራሷ የህዝቧ ነች፣ ስለዚህ አዲስ አበባ የነዋሪዎቿ ነች የሚለውን የሌሎቹን አቋም በመደገፍ ከብልጽግና ኦህዴድ ብልጽግና ጎን የነበሩ የራሱ ሰዎች ጭምር አቋም ወስደውበታል። ያሙኖ ኦህዴድ እንግዲህ በፈለገው ይሁን እያለ ነው የሚገኘው። ኢህአዴግ ህወሓት የሰጠንን ቢያንስ እንዴት ትነጥቁናላችሁ በሚል እየተንቀሳቀሰ ይገኛል። ይህ ጉዳይ እንግዲህ ወደ የት ይሄዳል አብረን የምናየው ይሆናል። በተደጋጋሚ ግን ተሳታፊዎቹ እንደሚናገሩት 94 ለ6 በመቶ ነው። ይህን ታሪክ ይመዝግበው በድምፅ ውሳኔ 94 በመቶ ተሳታፊዎች አዲስ አበባ ራሱን የቻለ አስተዳደር፣ ራሱን የቻለ ክልል፣ ራሱን የቻለ መዋቅርና በራሱ በህዝቡ በተመረጠ ከንቲባ የሚመራ አንድ ክልል ራስ ገዝ ሆኖ እንደ ሌሎቹ ክልሎች ለአዲስ አበባ ተጠሪ ይሆናል የሚለውን ድምፅ የደገፈው 94 በመቶ ነው። 6 በመቶዎቹ ደግሞ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሆን የሚል አንቀጽ ይካተት የሚል ጥያቄ የጠየቁ ናቸው። እንግዲህ 94% ተሳታፊዎችን ድምፅ ለማስለወጥ ነው እየተሯሯጡ ያሉት። ውጤቱን አብረን የምናየው ይሆናል። ከዚህ ጋር በተያያዘ እንግዲህ ዛሬ ተሳታፊዎቹ ገና አልወጡም። ሰሞኑን የነበረውን ወከባ እንግዲህ በተከታታይ መረጃዎችን እየተከታተላችሁ ነው የምትገኙት። አሁን ግን ወደ ያስኳቸው ሌሎች መረጃዎች ልቀጥል። ተሳታፊዎቹ እንደወጡ የሚያደርሷቸውን መረጃዎችና የዛሬውን ውሳኔ እንዲሁም ደግሞ በአጠቃላይ እንግዲህ ከባለፈው ሮብ ዕለት ወዲህ ኦህዴድ ጉዳዩን በኃይል ለማስፈጸም በፖለቲካዊ ውሳኔ ለማስቀየር እየተንቀሳቀሰ ያለበትን መንገድ የሚያጋልጡ መረጃዎችን አደርሳለሁ። በትግራይ ክልል ያለውን አጠቃላይ ሁኔታ በተመለከተ የህወሓት መግለጫ አውጥቷል።
ህወሓት በትግራይ ክልል ኮሚኒኬሽን ቢሮ ለይህን ገጽ የጊዜያዊ አስተዳደሩ ይጠቀምበት የነበረ የማህበራዊ ሚዲያ ገጽ ነው። በዚህ ላይ ባወጣው መግለጫ በትግራይ ክልል ያለው የደህንነትና የፖለቲካ ውጥረት በአስደናቂ ሁኔታ በአስቸጋሪ ሁኔታ ውስጥ መግባቱን መግለጫው ጠቅሷል። በትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ በወጣው በዚህ መግለጫ መሰረት በቅርብ ቀናት በመቀሌ ከተማና በልዩ ልዩ አካባቢዎች በተፈጸሙ የአየርና የድሮን ጥቃቶች በሲቪሊያን ላይ ጉዳት መድረሱን እንደዚሁ መግለጫው አንስቷል። በዚህ ጥቃት መሰረት የትግራይ ኮሚኒኬሽን ዛሬ ባወጣው መግለጫ መሰረት ማለት ነው ምዕራብ ትግራይ እያለ ነው አሁን መግለጫው ነው የሚያወጣው። ምዕራብ ትግራይ ያለው ሸረሪናን ሱዳን ውስጥ ያለውን ነው። እንግዲህ ትላንትና ተመልክታችኋል፣ ተከታታይ ዘገባዎችን አይታችኋል። የአካባቢን በተመለከተ አሁን ምዕራብ ትግራይ እያለ ይገኛል ህወሓት። ይህንን እዚህ አካባቢ ነሐሴ 1 በፈረንጆቹ የተፈጸመውን ጥቃት ጨምሮ ነሐሴ 4 ወይም ደግሞ በፈረንጆቹ ነሐሴ 10 በነሱ አጠራር ራያ አላማጣ ደቡባዊ ትግራይ እያሉ መረዋ በትምህርት ቤት ላይ የተፈጸሙትን የድሮን ጥቃቶች እንዲሁም ደግሞ ነሐሴ 12 ወይም ደግሞ በፈረንጆቹ ነሐሴ 18 በመቀሌ አቅራቢያ ደንደር በሚጠራው አካባቢ የተፈጸመውን የአየር ድብደባ፣ ነሐሴ 14 በትላንትናው ቀን በመቀሌ ከተማ ሐውልቲ ክፍለ ከተማ ሞሞናና አካባቢዎች የተፈጸሙ ጥቃቶችን አንስቷል መግለጫው። በዚህም ከ13 በላይ ሰዎች መቁሰላቸውና ባይደር ሆስፒታል ሕክምና እየተከታተሉ እንደሆነ ገልጿል። በሌላው ጥቃቶቹ የተፈጸሙት የትግራይ ተወላጅ ወጣቶችና ሴቶች በጉጉት በሚጠብቁት የአሸንዳ በዓል ባህላዊ ዋዜማና ማክበሪያ ወቅት በመሆኑ በህዝቡ ዘንድ ከፍተኛ ፍርሃትና ጭንቀት መፈጠሩን ገልጿል። ትዕግስታችን ወሰን የለውም እያለ ነው የሚገኘው። የትግራይ ህዝብና አስተዳደር ራሱን ለመከላከል አቅም እንዳለው ገልጿል። ሆኖም እንግዲህ አሁንም ለሰላማዊ ውይይት ቅድሚያ እንደሚሰጥ በመጠቆም ዓለም አቀፍ ማህበረሰቡ ዝምታውን ሰብሮ ዲፕሎማሲያዊ ጫና እንዲያደርግ ጥሪ አቅርቧል። ይህ በእንዲህ እንዳለ የፕሪቶሪያ የሰላም ስምምነት ከተፈረመ ከ2 ዓመታት በላይ ቢቆጠርም አሁንም የሚታዩ ወታደራዊ ውጥረቶችና እንቅስቃሴዎች አካባቢውን ወደ አዲስ ቀውስ ይከቱታል የሚለውን ጠቅለል ያለ መግለጫ የያዘ ይዘት ያለው ነው ያሰራጨው። በጉዳዩ ላይ እንግዲህ ከፌዴራል መንግስቱ በኩል ስለ ድሮን ጥቃቶቹ በይፋ የተገለጸ ነገር የለም። የትግራይን ሁኔታ በተመለከተ ሌሎች አዳዲስ መረጃዎች ሲኖሩ መለስባቸዋለሁ። ወለጋና አካባቢ ያለው መረጃ ላስከትል። በወለጋ አካባቢ ያለው ሁኔታ ምን ይመስላል የሚለውን በጊዳ አያና ወረዳ በአካባቢው የተከሰተውን የጸጥታ ማሽቆልቆልና አጠቃላይ ያለውን አካባቢያዊ እንደዚሁ የሲቪላን ግጭትን የመሰለና ተያያዥ ሰብአዊ ቀውሶችን የተመለከቱ መረጃዎች ናቸው። ዛሬ በጊዳ አያና ወረዳ በከተማው ውስጥ ሙሉ በሙሉ የሰውና የንግድ እንቅስቃሴ ቆሟል። ሱቆችና የመንግስት አገልግሎቶች ሙሉ በሙሉ ተዘግተዋል። በከተማዋ ከፍተኛ ፍርሃትና ውጥረት ነግሷል። መከላከያ አባላት እና በገዳ ኮማንዶዎች ጋር ወደ አካባቢው ቤት ለቤት እየገቡ ቁጥጥር ለማድረግ እየተንቀሳቀሱ ይገኛሉ። የመከላከያ ሰራዊት አባላት ከአካባቢው እንዲወጣ እንደዚህ ቄሮዎቹ በሰልፍ ወጥተው ጠይቀዋል። የጸጥታ አካላትና የፖለቲካ ውጥረቱ ጋር በተያያዘ የካቢኔ አባላት እንደዚሁ አለመግባባት ውስጥ መግባታቸውን የሚገልጹ መረጃዎች ወጥተዋል። የወረዳውና የዞኑ ካቢኔዎች ስብሰባ አድርገው ነበር። ዛሬ ባደረጉት ስብሰባ እንግዲህ የሰራዊቱን በተመለከተ ገዳ ኮማንዶ በአካባቢው በአማራ ንጹሃን ላይ ጉዳት እያደረሰ ስለሆነ የአማራ ንጹሃን ሲነኩ ደግሞ የአካባቢ ፋኖቹ የአጸፋ ጥቃት እየፈጸሙብን ነው። ስለዚህ ገዳ ኮማንዶ ይወጣና ለጊዜው መከላከያ አካባቢውን ይጠብቅ የሚል እንግዲህ ያልተለመደ ጥያቄ የጊዳ አያና ወረዳ የአንገርጉትን አካባቢ ባለስልጣናት አቅርበዋል። እንግዲህ ይህንን እያቀረቡት መሬት ላይ ካለው ነባራዊ ሁኔታ ጋር በተያያዘ ነው። ይህንን ሲያቀርቡ የተመለሰላቸው ምላሽ አለ። ከዚህ ጋር በተያያዘ በፌዴራልና በክልል ጸጥታ አካላት መካከል መተማመን መጥፋቱን በአካባቢ የወጡ መረጃዎች ይገልጻሉ። በቅስቀሳና አካባቢያዊ ሁኔታውን በተመለከተ በአክራሪ ኦሮሞ ሚዲያዎች ቅስቀሳ በቄሮ በገዳ ኮማንዶ እና በአካባቢው በሚገኙ ሚሊሻዎች ጋቸና ሲርናዎች የተመራ በአማራ ተወላጆች ላይ ንብረት ላይ ጉዳት እያደረሰ ነው የሚገኘው። ዛሬም ውጊያ አለ በፋኖና በገዳ ኮማንዶ መካከል። በሁለቱም በኩል አርፒጂን ዲሽቃና ጸረ ታንክ መሳሪያዎችን ጨምሮ ነው ውጊያ እየተደረገ ያለው። በዚህ ውጊያ ከፍተኛ ጉዳት ደርሷል። ስላሴ እና ማርያም ቤተክርስቲያን ዙሪያ የተደረጉ ከባድ ውጊያዎች በርካታ የገዳ ኮማንዶ አባላት ሙትና ቁስለኛ ሲሆኑ እስካሁን ድረስ ባሉት መረጃዎች እንግዲህ ከ46 በላይ የነፍስ ወከፍ መሳሪያዎችና የቡድን መሳሪያዎች በፋኖች ሲገቡ በዚህ አካባቢ በነበረው ውጊያ በፋኖ በኩልም 3 የሞት 7 ደግሞ ቀላልና ከባድ የአካል ጉዳት መድረሱ ታውቋል። በውጊያው በርካታ አካላት የረገፉ መሆናቸውና አስከሬን ሳይቀር ያልተነሳበት ሁኔታ እንዳለ የዓይን እማኞች ለኢትዮ ፎከስ ገልጸዋል። በሁለቱም በኩል የተሰነዘሩ ጥቃቶች በመኖሪያ ቤቶችና መንደሮች እንደዚሁ ውድመት አድርሰዋል። በርካታ መኖሪያ ቤቶችና መንደሮች ውድመት ደርሶባቸዋል ነው የተባለው። ግጭቱ ከቦታው አልፎ ወደ አጎራባች ወረዳዎችና ከተሞች በመስፋፋቱ ወደ ማህበረሰብና የእርስ በርስ ፍጅት ሊያመራ ይችላል የሚል ከፍተኛ ስጋት መኖሩ ታውቋል።
የንጹሃን መፈናቀል፣ የንብረት ውድመት፣ የሕክምና አገልግሎት ማጣትና አስቸኳይ ሰብአዊ ድጋፎቹ በአካባቢው ተባብሰው ከቀጠሉት ክስተቶች መካከል ይገኙበታል። እንደ ኦሮሞ ሚዲያ ኔትወርክ የመሳሰሉት አክራሪ ሚዲያዎች በገዳ ኮማንዶ፣ በጋቸና ሲርና በኦሮሚያ ልዩ ኃይል በሚሊሻና በጫካው የብልጽግና ክንፍ ሸኔ በኩል በአማራ ተወላጆች ላይ ጭፍጨፋዎች እንዲፈጸሙ እያደረጓቸው ያሉ ቅስቀሳዎች በአካባቢ ያለው ሁኔታ እጅግ አወሳስበውታል ነው የተባለው። በዚህም ባልታጠቁ የአማራ ተወላጆች ሴቶች፣ ህጻናትና አዛውንቶች ላይ ከፍተኛ ጥቃት እየተፈጸመ መኖሪያ ቤቶች እየወደሙ ነው የሚገኙት። ዛሬ ሻሾበር ተብላ የምትጠራ አንዲት አነስተኛ የገጠር ከተማ የአማራ መኖሪያ መንደር ሙሉ በሙሉ በእሳት ወድማለች። እንግዲህ ከወረዳው ካቢኔና ስብሰባው ላይ የተነሱ ጉዳዮችን በተመለከተ የወረዳ አስተዳዳሪዎቹ የገዳ ኮማንዶ መግባት የብሔር ጥቃትን እንዳባባሰውና የአጸፋ እርምጃዎችን በመጋበዝ በንጹሃን ላይ ለከፋ ጉዳት እያጋለጠ እንደሆነ በምሬትና በድፍረት አንስተዋል። የጊዳያና የአንገርጉትን አካባቢ የኦህዴድ ባለስልጣናት ይህንን ጥያቄ ሲያቀርቡ ገዳ ኮማንዶ ወጥቶ አካባቢውን መከላከያ የያዘው ከፈለገ መከላከያ ከፋኖ ጋር ውጊያ ያድርግ፣ ገዳ ኮማንዶ ግን በአካባቢ የሚፈጽመው ጥቃት እኛን ለከፋ ያጸፋ ጥቃት አጋልጦናል በሚል ጥያቄ ያቀረቡ ቢሆንም የዞኑ ባለስልጣናትና የጸጥታ ባለስልጣናት የሰጡት ምላሽ ግን ከዚህ በተቃራኒው እንደሆነ ነው ለማወቅ የተቻለው። የዞኑ አስተዳዳሪዎች የቀረበውን የጸጥታ ስጋት በውይይት ከመፍታት ይልቅ ኦሮሞኛ የምትናገሩ አማሮች ናችሁን በሚል ማንነት ተኮር ጥያቄዎችን ማንሳታቸውና በአመራሩ ደረጃ ችግሩን በፖለቲካ መነጽር ከመመልከት ይልቅ ፍረጃዎችን አስቀድመዋል። አሁንም ያለው የገዳ ኮማንዶ ስምሪትና በአማራ ንጹሃን ላይ የሚደርሰውን ጭፍጨፋና አጸፋ ምላሹን የሚያስቀጥል አዝማሚያና አቋም በስብሰባው እንደተወሰደ የመረጃ ምንጮቹ ገልጸዋል። የወረዳው አመራሮች በመሬት ላይ ካለው የህዝብ ሰቆቃና ከላይ ከሚመጣው የዞን ባለስልጣናት ጫና መካከል ገብተው ከፍተኛ አጣብቂኝ ውስጥ መውደቃቸውን እየገለጹ ነው የሚገኙት። የመንግስት መዋቅሮችና የጸጥታ አካላት መሬት ላይ ባለው እውነታና መፍትሄ ላይ መስማማት ባለመቻላቸው የንጹሃን እልቂት አሁን በአካባቢው ቀጥሏል። በዞንና በወረዳ አመራሮች መካከል ያለው ይህ አለመስማማት የአካባቢውን የመንግስት አስተዳደር ስራውን በአግባቡ እንዳያካሄድ የጸጥታ አለመረጋጋቱን የንጹሃን እልቂቱን እያባባሰ እንደሆነ ነው መረጃውን ያደረሱ የመረጃ ምንጮች የገለጹት። እንግዲህ ጥያቄ ውድቅ ተደርጓል። ገዳ ኮማንዶና ጋሸና ሲርና በአካባቢው ቆያሉ ተብሎ በዞን ባለስልጣናት እንዲሁም ደግሞ መከላከያ ተጨማሪ ሽፋን ሰጭ ሆኖ ይሰማራል መባሉ በአካባቢው እንግዲህ ቀጣይነት ያላቸው የብሔር ግጭቶችም ጭምር ሊቀሰቅስ እንደሚችል ነው መረጃ ምንጮቹ እየገለጹ ያሉት። በሌላ በኩል ዛሬ በዚሁ በወለጋ ጊዳ አያና ወረዳ ቱሉ ጋና መንደር 22 ተብሎ የሚጠራው አካባቢ ከባድ ውጊያ መቀስቀሱን የሚገልጹ መረጃዎች ወጥተዋል። በቱሉ ጋና ተብላ የምትጠራውን የገዳ ኮማንዶ ጊዜያዊ ካምፕን ጨምሮ በአካባቢ ያሉ ቦታዎችን ፋኖ መቆጣጠሩ ሲገለጽ በዚህ ውጊያም የደረሰው ጉዳት ከፍተኛ ነው። የደረሰው ጉዳት ግን በውል አልታወቀም። የኦሮሚያ ልዩ ኃይልና ገዳ ኮማንዶ በአንድ በኩል እንዲሁም ፋኖ በሌላ በኩል ነው ውጊያ ያደረጉበት እዚህ ቱሉ ጋና አሁንም ድረስ ውጊያው እንደቀጠለና አካባቢው ከቁጥጥር ውጭ መሆኑን የወጡ መረጃዎች ገልጸዋል። በቱሉ ጋና ከተማና መኖሪያ መንደሮች መንደር 22 ውስጥ በንጹሃን ዜጎች ላይም እንደዚሁ የከባድ መሳሪያዎች ድብደባ ተፈጽሟል። መከላከያ ለገዳ ኮማንዶ ሽፋን መስጠቱን ተከትሎ የብሔርና የማህበራዊ ትስስር መሸርሸር ግጭቱ በታጣቂዎች መካከል ብቻ ሳይሆን በአካባቢው ወጣቶች በቄሮዎች ቅስቀሳ በንጹሃን ላይ የሚደርሰው የብሔር ግጭት አደጋውን በአካባቢው የከፋ አድርጎታል ተብሏል። በውጊያው መካከል የተከበቡ ንጹሃን፣ ህፃናት፣ አረጋውያን ከጉዳት የሚድኑበት ምንም አይነት መፍትሄ አለመኖሩ ደግሞ የችግሩን ሁኔታ የከፋ ያደርገዋል ነው የተባለው። ወለጋ ያለው አሁናዊ ሁኔታ ይህንን ይመስላል። ወደ አማራ ክልል ግንባር መረጃዎች ስናልፍ በሰሜን ወሎ በተፈጸመ ድንገተኛ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የሚገልጹ መረጃዎች ወጥተዋል። በሰሜን ወሎ ዞን አይና ቡግና ወረዳ ብርኮ ተብሎ ወደሚጠራ አካባቢ ስምሪት ላይ በነበረ የመከላከያና የሚሊሻ አድማ ብተና አባላት ላይ የአካባቢው ፋኖ ድንገተኛ የደፈጣ ጥቃት ጥሏል። ጥቃቱን ተከትሎ የመከላከያ አካባቢው በአጸፋ ምላሽ በዙ 23 እና በሞርተር ባደረገው ድብደባ 3 ሲቪሊያን ጉዳት ደርሶባቸዋል። በፋኖም ሆነ በመከላከያ የደረሰው ጉዳት በውልና በዝርዝር ለማወቅ አልተቻለም። በዚሁ በሰሜን ወሎ ራያ ቆቦ ወረዳ በራያ ቆቦ ቀጠና ስምሪት ላይ የነበሩ ከግዳጅ ቀጠናቸው የወጡ የመከላከያ አባላት ወደ ፋኖ መቀላቀላቸውን የሚገልጹ መረጃዎች ወጥተዋል። በራያ ቆቦ ወረዳ 11 የመከላከያ ሰራዊት አባላት ከግዳጅና ስምሪት ቀጠናቸው መውጣት ዛሬ ወደ ፋኖ መቀላቀላቸው ታውቋል። ከሰሜን ምስራቅ እዝ 801ኛ ኮር 45ኛ እና 46ኛ ክፍለ ጦር እንዲሁም ደግሞ ከደቡብ እዝ 202ኛ ኮር እና 221ኛ ክፍለ ጦር የተውጣጡ ወታደሮች ናቸው። ከነ መሳሪያቸው 2 የቡድን መሳሪያዎች፣ 6 ክላሽንኮፍ ጠመንጃዎችን፣ የነፍስ ወከፍና ስናይፐር መትረጊስ ተተኳሾችን ከ1200 በላይ ክላሽንኮፍ ተተኳሾች እና ከ200 በላይ መትረጊስ ጥይቶችን በመያዝ ወደ ፋኖ የተቀላቀሉት